ሰላም ያህኒ ቤተሰቦች ከነገ ደግሞ ይኸው አልሐምዱሊላህ ነጋ። የማይነጋ ነገር የለምና ነጋ። ይዋን እየዘረገች ነው ቤት። ሃኒ ይኸው ጠራርጋ ጨርሳ ቁጭ አለች። ወይኔ ደከመሽ። አዎ እቃ አጠባ እዩት እስቲ። ኧረ እንትኑ ራሱ አይታይም። አሁን በዚህ ህይወት የሚቀና ሰው አለ? በዚህ የሚቀና አለ? በጣም የሚያስጠላ ነው የገጠር ነገር። እንዲያወራውማ ወደ በጣም ያስጠላል። አይመችም ለማጠብ ራሱ። አሁን በዚህ የሚቀና ሰው አለ? በዚህ የሚቀኑ ሰዎች አላቸው። የሆነ ክትባትማ የጎደላቸው ናቸው በዚህ የሚቀኑ ሰዎች አይደል? ሃኒ የሆነ የጎደላቸው ክትባት አለ። ምንድን ነው የምልሽ? ከተለገቡ አትስሚያቸው፣ የምር አትስሚያቸው ማሬ። ይሄ ማታ እራት የተሰራበት ድስት ነው። አይኑ እኮ ደስ ይላል። ሃኒ በዛ ላይ ውሃው ቅዝቃዜው ሃኒ ደግሞ በዛ ላይ እንደ ልጅ ነው የሚያደርጋት። ይኸውላችሁ ወይ ሃኒ የምር ፈታ የምታረቅ ሰው ናት። በነገራችን ላይ ወይ አይሽኝ አንዴ ጣይኝ እያለች ወዮ ግን እዩት ማገሩ ፋሶን ወይ ደግሞ የምር በጣም ከባድ ነው። እኔንማ እስትኪኒ ስለሆንኩ ንፋሱ ይዞ እንዲሄድ ነው። እስትኪኒ ስለሆንኩ ማለት ነው። የገጠር ኑሮ ምሳ እየተሰራ እንደሆነ እኔ ምሳ እየሰራች ነው። ቀማመጧን ብቻ አይልኝ ያ ጀማ ከየሉ ዝም በኋላ ሰራ ዳቦ ይሄው እዚህ ጋር እየተቆላላ ነው። ኦሆ ምንድነው ይሄ አሁን የሚባለው? ምሳ ምሳ አይደል? በመሀል እኔም ልግባ እንጂ ምን አንቺ ብቻ። ይኸውላችሁ ይሄ ባሚያ ይባላል።